አሶሳ የማዕድን ሀገር ነው ሲሉኝ በቃ ነው ወርቅ አወጣለሁ ብዬ ነበር። ወርቅ ሳይወጣ ቀረ። እስከዛሬ ድንጋዩ እየወጣ ነው። ይሄንን ድንጋይ እስቲ ምን እንደሚመስል እስቲ ርዝመቱንም እንዳውም ሳይኖረው ይቀራል ብላችሁ ነው። አንድ ቀን እንኳን አገኛለሁ፣ አሳያችኋለሁ በቪዲዮ ሳገኝ ወርቅ እንዲያርጌ ቢያንስ 50 ሴንቲ ሳወጣ ታያላችሁ። እስከዛ ለማንኛውም ዝም ብላችሁ አትዩኝና ይሄንን ቪዲዮ ሪፖስት በማድረግ ላይክ በማድረግ ተባበሩኝ እላችኋለሁ። ምን እንደሚመስል አያችሁ እንዴት አባቱ እንደሚያምር እዚህች ጋር ሰው ጥሎ የወጣ ቦታ ነው የገባ ነው። እንግዲህ እነዚህን ድንጋይ ቆፍሬን ወደ 45 ሜትር ተጠግተናል። አሁን ድንጋዩ እንደቀጠለ ነው። ግራናይት ላይ ነው ያለ ነው። ያው ኢንፎርሜሽን ሊቀይር ይችላል በሚለው ነው አሁን እየቆፈርን ያለ ነው። መጨረሻ ላይ አማራጭ የለውም፣ መቀየሩ አይቀርም። ይቀጥላል እንግዲህ እስከ 67 ልንሄድ እንችላለን እዚህ ቦታ ላይ። ምክንያቱም ከ67 በታች ካልሆነ እንደዚህ ነው ቦታ ላይ ግራናይት ሲሆን ትንሽ ዝቅ ማለት ይኖርበታል። ጉርጓዱ ዝቅ ማለት አለብን። እስከ 70 ልንሄድ እንችላለን። እንግዲህ ቪዲዮውን መጨረሻውን የምናሳያችሁናል። ሪፖስት በማድረግ ላይክ በማድረግ ተባበሩን፣ እንዳትወክስብን እና ይሄን ይመስላል።